የቅዱስ ያሬድን ሰረታ ዜማ አታቃሉ በደንብ የሚያቸው ስተቶች አሉ። አውደ ምሕረት ላይ የማይገባቸው አካላት 30 ደቂቃ ፈቀርላቸዋል። ሥርዓተ ማህሌት ላይ ግን ማህሌቱ ሳይጠቃለል ውጡ ይባላል። መናቅ ይታያል፣ ማቀለል ይታያል። ሰዓትን በአግባቡ መምራት በአግባቡ ማስተዳደር ተገቢ ነው፣ ምንም አይጠረጥም። ነገር ግን የቅዱስ ያሬድን ዜማ እየናቁ እያቃለሉ ሰላም ለኪ ብለው ዜማ ላልጮሁ ዕጣነ ሞገሩ የሚፈጀው 10 ደቂቃ ነው። ሊቃውንት ይከለከላሉ 10 ደቂቃ። ከዛ በኋላ ግን ውጭ ላይ 20 ደቂቃ 25 ደቂቃ 30 ደቂቃ ደግሞ ጫማውን አውልቆ ቤተክርስቲያን ገብቶ ለማያውቅ ሰው ዘመር ይባላል። ሁሉንም ማስተናገድ ይቻላል። በቤተክርስቲያን ላይ በቃ በጣም የሚፈተኑ ሁለት ነገሮች ናቸው። አንድ ማህሌታውያኑ፣ ሁለት ሰባካያኑ። ሌላው ነገር ሁሉ አስቀድሞ ሲጓተት ይቆይና ልክ መመራኑ ላይ ሲደርስ በቃ ይባላል። ለምንድን ነው በቃ ይባላል? ሰባኪው ደግሞ 15 ደቂቃ 20 ደቂቃ ይባላል። ለምንድን ነው እዚህ የሚባለው? ሰዓት መቆጠብ አለበት አውቃለሁ። ሁሉም በአግባቡ መሆን አለበት። ግን ሁሉ ጊዜ ጫናው የሚያርፍ ሁለቱ ላይ ነው እና በሂደት የምናቃለለው ነገር ካለ ጸጋ እግዚአብሔር ከኛ ይወገዳል። ጥሩ አይደለም። እስራኤላውያን በማቃለላቸው መንግስትም ትንቢትም ክህነትም ከነሱ ተወስዷል አይደል? ስለዚህ ይህን ጸጋ አክብረን መያዝ አለብን። እንደው የቅዱስ ያሬድ ልጆች እባካችሁ ተንከባከቧቸው። በኢትዮጵያ ሁኔታ ያለ ቅዱስ ያሬድ ዜማ ክርስትናን ማስቀጠል አይቻልም። ለሹመት የሚስገበገቡ ሰዎች የክርስቲያኖች ቤት ያን ያክል ሲነድ ምን አሉ? ቤተክርስቲያን እንዲያስተቃጥል ስትሆን ምን አሉ? ከመጀመሪያው ጀምሮ የአብነት ትምህርት እዚያ ላይ አለመስረጹ ነው። ክፎችን ሁሉ ደጋግ ማድረግ ይቻል ነበር። እርግጠኛ ነኝ ክፎችን ሁሉ እነዚህ ፖለቲከኞችን መግቢያ ማሰጣት ይቻል ነበር። መግቢያ ታሰጠዋል። ክፉን በጸሎት ትመልሰዋለህ፣ በትምህርት ትመልሰዋለህ። የመጨረሻ ደግሞ እምቢ ካለ ደግሞ መግቢያ ታሰጠዋለህ እና በሁሉም አካባቢዎች አሉ ጅምሮች አሉ፣ ደስ የሚሉ አሉ። አንዳንድ ቅን የሆኑ አርቆ ሐሳቢዎች ሊቃነ ጳጳሳት ባሉባቸው አካባቢ ጥሩ ጅምሮች አሉ። ያው ደግሞ ዋናው እቅዱና ፕላኑ ግን የማን ነው ከተባለ ማኅበረ ቅዱሳን ነው። ከማኅበረ ቅዱሳን ቀድሞ ይሄን ያሰበ የለም። ኢትዮጵያ ውስጥ ለመጀመሪያ ጊዜ አዳሪ ትምህርት ቤት ያሰራ ማኅበረ ቅዱሳን ነው። ማኅበረ ቅዱሳንን በአብነት ትምህርት ቤት በኩል በገዳማት በኩል በግቢ ጉባኤ በኩል ለማማት አቅሙም ሞራሉም ያለው አካል የለም። እውነት አውቃቸዋለሁ፣ አብሬ እሰራለሁ። ኢትዮጵያ ውስጥ ልክ እንደ አይነት እቅድ ያውም እኮ ይገርማል። በትንሽ ገንዘብ እኮ ነው ከአሜሪካ ከአውሮፓ በምትለመን አይደል? አሁን ደቡብ ክልል ላይ ግብረ ሐዋርያት የሚለው ፕሮግራም ስንት ስራ ነው የሚሰራው? እዚያ አካባቢ እኮ 2 ቄስና 3 ዲያቆን ከተገኘ አንድ መሪጌታ ከተገኘ እንዳለ ቀበሌውን እኮ ተቆጣጠረዋል። ግን አንድ ቄስ የሌለበታል። ተጠመቁ። በሌላው ቀን ቤተክርስቲያን ሲሄዱ ማን ያሳልማችሁ? ከምን ቤተክርስቲያን ይሳለም? እዛው አካባቢ መምህር መትከል ነው ያለብህ። መምህር መትከል። ህዝቡ ደግሞ ከተማረ አይደለም ለአንድ መምህር ለሌሎችም ይበቃል። አይበቃም? ወስብሐት ለእግዚአብሔር። ይቆይ። ትውልድ ያልፋል፣ ትውልድ ይተካል፣ ታሪክ ግን ሕያው ሆኖ ይኖራል። ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የለኮሰው የጥበብ መብራት ዛሬ በ21ኛው ክፍለ ዘመንም በደመቀ ሁኔታ እንዲበራ እኛም እንደ ሀገርና እንደ ሕዝብ ያሬዳዊውን አሻራ አክብረንና አስከብረን ልንጓዝ ይገባል።